እናቶች ቀን እንደ ነገ ሊሆን ዛሬ የእንግሊዘኛ ቋንቋ መምህራችን እትዬ መዓዛ እንዲህ አለችን። እስቲ ዛሬ የቤት ስትሄዱ እናታችሁን ምን ባረግልሽ ደስ ይልሻል ብላችሁ ጠይቋት። ነገ ሁላችሁም ተራ በተራ እየወጣችሁ የተባላችሁትን ትናገራላችሁ። ከዛ ደግሞ የሚያስደስታችሁን ታረጉላችኋላችሁ። ለኛ አይነቱ ልም ያለ የገጠር ልጅ እንደ እትዬ መዓዛ አይነት ከተማ ቀመስ መምህር ብርቃችን ነበር። እትዬ መዓዛ ጡቷን በመቆዘሪያ ወድራና ቦላሌዋን ታጥቃ በታኮ ጫማ ሰበር ሰካ እያለች ስትመጣ ደስ የማይለው ተማሪ አልነበረም። ሁሉም እንደተባለው እናቱን ጠይቆ ሲመጣ፣ እኔ ግን በወቅቱ እናቴ ሌላ ሀገር ሄዳ ስለነበር አክስቴን ጠየቅኳት። ታተይ እንደው ምን ባረግልሽ ደስ ይልሻል አልኳት። ባረግልሽ ደስ የሚልሽ ነገር አንቺ ብታረጊልኝ እኔ ባረግልሽ። ከግር እስከ ራሴ ያየችኝና ላይዘልቅሽ ነገር እግርሽ እስቲነቃ ትምህርት ቤት ተምትመላለሽ አርፈሽ ከብቶችን ብትጠብቂልኝ፣ ውሃይቱን ብትቀጅልኝ፣ ቡናይቱን ብታፈይልኝ፣ ሽሮይቱን ፍልቅ እያረግሽ ብትሰጪኝ ነበር እኔማ ደስ የሚለኝ አለችኝ። ሰዓቱ ደርሶ ተራ በተራ እየወጣን የእናቶቻችንን ምኞት መናገር ጀመርን። ልመንህ ዳምጤ ወጣና እኔ መዋ ያለችኝ ተምረህ የከብት ሐኪም ብትሆንልኝ ነው የምወድ ነው ያለችኝ አለ። አሰፋ ቀጠለና እኔ እናቴ የአባትህ ደመኞች ሳይደፉህ ከተማ ያሉት ዘመዶችህ ዘንድ ብትሄድልኝ ነው ደስ የሚለኝ ነው ያለችኝ። አብዋ ግን አልሰድም አለኝ ብሎ ተቀመጠ። በመቀጠል ይስማው ወጣና እኔ ይሄንን የበቀቀን ትምህርት ትተህ አብነት ብትማርና እንደ አባትህ ብትቀድስልኝ ነው ደስ የሚለኝ ነው ያለችኝ ዋዋ አለ። አስከትሎ አለበል ተነሳና እርሻውን እንዲረዱን ለአንድ ለሁለት ሰንበት ትምህርት ብትዘጉላቸው ብላሻለችናና ብሎ ተቀመጠ። ውብርስትም ተነስታ ደነኛ ሰው አግብተሽ የወደቀ ቤቴን ብታቀኝልኝ ነው ደስ የሚለኝ ነው ያለችኝ ታባ ብላ ተቀመጠች። እትዬ መዓዛ የእያንዳንዱ ወላጅ ምኞት ከሷም ከልጆቹም አቅም በላይ እንደሆነ ሲገባት በየተራ መጠየቁን አቋርጣ ወደ ትምህርቱ ገባች። የፍልሰታ ሰሞን አንድ እሁድ ማለዳ ተጠቅልዬ በተኛውበት አክስቴ ሰው አስከትላ ወደ ቤት ስትገባ ኮቴዋን ሰማሁት። አብሯት ለገባው ሰው አንደኛዋን የጋኔል መጫወቻ ሁና በይሰሞንማ ቁርጥ ቀትር ታልሆነ አትነቃም እኮ በመዛጊያ ወገቧን ለሁለት ከፍየው በነፍስም በስጋም ተመያዜ በፊት በጠበልም በምንም ብለው ያስነሱልኝ እያለች ስሞታዋን ስታቀርብ የነፍስ አባታችንን ቄስ ወርቅነህን አስከትላ እንደመጣች ገባኝ። ቄስ ወርቅነህ የመኝታ ቤቴን መጋረጃ እየገለጡ ወለተ ማርያም ደህናሽን አደርሽ አሉኝ። ብርግግ ብዬ እየተነሳሁ እግዚአብሔር ይመስገን ደህና ደሩ አባ አልኳቸው። እግዚአብሔር ይመስገን ምን ነው የኔ ልጅ አመመሽ እንዴት እያሉ በመስቀላቸው ዳበሱኝ። ኧረ አላመመኝም አባ። ምን ነው ታዲያ እንዲህ ምኝታ መውደድ? እስቲ ተነስተሽ ለባብሽና ነይ ወለል ተቀምጠን እንጫወት ብለውኝ ወጡ። አክስቴ ቁርስ አቅርባ አባ ባርከውት ልንበላ እጄን ወደ ገበታው ስሰነዝር ታጥቦ ከች ያገነፈልሽው ወጥ የጋገርሽው እንጀራ ምን ቅዱስ ሚካኤል እጅሽን ቢያነክተው አለችኝ። አባ ተይ ወለተ ሰንበት ልጅ በቁጣና በርግማን አይመለስም ዝግ ተብሎ ነው ብለው ገሰጿት። ገበታው ተተነሳ በኋላ ቡና እያፈላች ስሞታዋን ቀጠለች። አመሏ ይጨበጥ አንድ የሰው አንድ ያፈር የሚያረጋት ዛሬ 7ኛ ቀኗ ስትል አባ ወለተ ማርያም ልብሽ ያስበው ሰው አለ እንዴት አሉኝ። አክስቴ ጆሮዋን አቁማ ትክ ብላ አየችኝ። ደንገጥ ብዬ ኧረ የለም አባ አልኳቸው። ታላመመሽ ወይ ሰው በሐሳብሽ ታልገባ አስተኝቶ የሚያሱልሽ አዚም እንጂ ሌላ አይደለም። ነገ ጀምረሽ በሰዓቱ እየመጣሽ አስቀድሽ ጠበልም ጠጭ ብትቀር ያዝንብሻለሁ ብለውኝ ወጡ። ተተቀመጥኩበት ተነስቼ ወደ መኝታዬ ሲሄድ አክስቴ ያየችኝና ረግ ዲያናው ነገሩ ብላ እየሮጠች አባን ተከተለቻቸው። አጠገባቸው ስትደርስ አባ ነገሩ ወዲህ አይል አለቻቸው። ምንድነው ወለተ ሰንበት ሲሏት ወደ ጆሮአቸው ጠጋ ብላ መርገምቷ ነው አለቻቸው። ፈገግ አሉና መንገዳቸውን ቀጠሉ። አያቴ እንዲህ አለችኝ። ጀጤ ነሽ መቼም ብለሽ ትዳር መያዝሽ አይቀር አደራሽን መኖ የማይፈጀውን መርጠሽ አግቢ
ለምን አልኳት። እኔን መጀመሪያ ተናት አባቴ ቤት በ14 ዓመት የወሰደኝ ባሌ ተመልክ ተቁመና ተጠባይ አንድም ሳይጎለው የሆዱ ነገር ግን ጭንቅ ነበር አለችኝ። ታዲያ ወንድና ሴት እኩል ይበላል? እሱ እኮ ያርሳል፣ ይቆፍራል፣ ይጎለጉላል ስላት የዚያች ልጅ እኔ የተኝቼ ስገላበጥ አይልምውል ብላ ተቆጣችኝ። ቀጠል አረገችና አብሬው ሳርም ስጎለጉል ሳጭድ ስከምር ውዬ ለአንድ ሰንበት የጋገርኩትን እንጀራ በሳልስት ታወደመው ይሄ ባል ነው ባላንጣ የምለው ጠፍቶኝ ዝም አልኩ። ቀሚሷን ሰብሰብ አርጋ ባቷ ላይ ያለውን ተለቅ ያለ ጠባሳ እያሳየችኝ ይሄ እንግዲህ ተሱ ጋር አብሬ ባጨላ ሰበራ ወጥቼ ጋሬጣ የመተረኝ ነው። ደሜን እያንዠቀዠቅኩ ቤቴ መጥቼ ደምሽ ፈሷል አረፍ በይና ቅራሪ ጠጭበት እንደማለት ራሴን አሳስሮ እንጀራ ሲያስቀባኝ አመሸ እና በላው ራ ደሞ ተጉሮሮ ወርዶለት ነው እና የሆነው ሆኖ በስተመጨረሻ እንዴት ተቆራረጣችሁ አልኳት። አንድ ቀን ተዚህ ተታችኛው ጎጥ ሁለት ወንድሞቹን ይዞ መጣና በሞሰቡ ያለውን አቅርቤላቸው ገበያ መሄድ በባዶ አንጀቴ 10-5 እያልኩ ስደርቅ ውዬ ያን ሁላ መንገድ ተጉዤ ብመለስ ለሳምንት ይሆናል ያልኩትን እንጀራ ተነ ወንድሞቹ በአንድ ቁርስ ፈጅቶ ሲያበቃ ለራቱ ደግሞ ሊያስጋግር እህቱን ጠርቶ ሊጥ ሲያስበርስ ደረስኩበት። ኋላ ምን አረግሽ አልኳት። ጨርቄን ማቄን ሳልል ወደ እናቴ ቤት ተመለስኳ። እናቴም ልጄን በልጅነቷ እሳት እያስበላህ በሽተኛ ልታረግብኝ ነው ወይ ብላ ተከላከለችልኝ። እና ታንቺ ወዲያ ሌላ አገባ? አግብቶ ነበር ጥለው ሄደች አሉ። እናትና እህቱ ያልቻሉትን ምሽቱ ልትችለው ነው ብላ ጥቂት አየችኝና እንዲህ አለችኝ። ወደ አምባል ተማግባት ለ7 ሀገር መገበር ይሻላል ጀጤነሽ። ወገን ሆይ የዚህን ህዝብ ቅጥ ያጣ የኑሮ ደረጃ ልዩነት ለመረዳት ሞላ ሰጣርጌን አይቶ ወደ ሰማኸኝ በለው መዞር በቂ ነው። ጥንት ሆድ ታገር ይሰፋል እየተባለ ይተረት ነበር። አሁን ግን ሆድ ተሞላ ሰጣርጌ ሱሪ ይሰፋል እየተባለ መተረት ጀምሯል። እንደውም አክስቴ የሞላ ሰጣርጌ የሙዚቃ ቪዲዮ ሲመጣ እናንተ የሰውዬ እኮ ስሙ ነው ጠላቱ ስትል ሰምቻታለሁ። ሰማኸኝ በለው ሸንቃጣ በነበረበት ጊዜ ይሁን የበላይ የአንዲቱን ወይዘሮ ልጅ ሲጎነትል ቀልጠፍ ብሎ ሄዶ አንቱ የውሃ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው ብሎ ሲያገላግል አይተናል። አሁን ግን አይበልበትና ሚስቱና እናቱ ትግል ቢገጥሙ እንኳን ተነስቶ የሚያገላግል አይመስለኝም። ሰሜ ያኔ ይሁኔንና እንሙትን ሊያጋጥም ሲያፎካክርም አይተናል። አሁን ግን የሱሪው ዚፕ በቅጡ ከገጠመለት ራሱ እድለኛ ነው። በቀደምለት ሰይፉ ፋንታሁን ሰሜ እንዴት ነው ጅም ምናምን የመጀመር ሐሳብ የለህም ሲለው ሰማሁት። እኔ ግን ለሰሜ ተጂም ይልቅ በአውቶቡስ ተሳፍሮ ከአዲስ አበባ ወደ ማርቆስ ለመምጣት ቢሞክር በስጋት ብቻ በትንሹ 20 ኪሎ የሚቀንስ ይመስለኛል። እግዚአብሔር ረድቶት በሰላም ማርቆስ ተደረሰ ደግሞ እኔም ብሆን የጮቄና ቀበት ማልዳና ማታ እያስወጣሁ ወደ ጥንት ሸንቃጣነቱ መልሰው ነበር ብዬ አስባለሁ። አክስቴ ሰሜን ስታየው በሰው እጦት ለዓመታት ሳይታረስ የቆየው መሬቷ ትዝ ይላትና 1-2 ክረምት ያችን መሬት እየመጣ ቢያርስልኝ እሱም ቀልጠፍ ይላል እኔ የምመርቀው ነበር ትላለች።